እስከ ቅርብ ጊዜ ድረስ ኢትዮጵያ ውስጥ ያሉ ስታርታፖችን እየገጠማቸው የነበረው ችግር ሳይፈልጉት ባህላዊ በሆነው በነባሩ የኢኮኖሚ ሲስተም ውስጥ እንዲቀላቀሉ ይገደዱ ነበር። ይሄም ስታርታፕ ካለው ባህሪ አንጻር የማይመችና የማይሆን ነገር ነው። ግን ከአንድ ዓመት በፊት ኢትዮጵያ ውስጥ የስታርታፕ አዋጅ ወጥቶ እሱም ጸድቆ ወደ ስራ ገብቷል። እነዚህ ነገሮችን ለማብራራት ቲክቶክ ላይ አንድ ቪዲዮ ሰርቼ ነበር። በጣም ብዙ ጥያቄዎች ስለነበሩበት ማብራሪያ ቪዲዮ መስራት ተገድጃለሁ። ይኸውላችሁ የስታርታፕ አንድን ችግር ልንገራችሁ። ስታርታፕ በተፈጥሮ በጣም ሪስኪ የሆነ ሃይ ሪስክ ያለው ስራ ነው። ማለትም ማንኛውም ስታርታፕን የሚጀምር ሰው ከ3 እስከ 2 ጊዜ ፌል ሊያደርግበት የሚችልበት ቦታ ነው። ስለዚህ ከሌላው ኖርማል ቢዝነስ ማንም ሰው ጀምሮ በቀላሉ ከሚሳካላቸው ቢዝነሶች በተቃራኒ ጥሩ የሆነ ኢንቫይሮንመንት ለሱ ብቻ የታሰበና የተመቻቸ ሁኔታዎች ያስፈልጉታል። ይሄ ነገር ግን ኢትዮጵያ ውስጥ ባለመኖሩ ምክንያት በጣም ብዙ ቢዝነሶች ከኢትዮጵያ ወጥተው ወደ ሩዋንዳ ለመሄድ ተገደዋል። እንደዚሁም ደግሞ ኢትዮጵያ ለብዙ ቢዝነሶች የማታመችና ኢኮኖሚያችንም እንዳያድግ ገድቦን ነበር። ይሄም የሆነበት ምክንያት ምንድነው? አንድ ሰው ስታርታፕን ጀምሮ ያንን ስታርታፕ ወደ ትልቅ ቦታ ካሳደገ ያ ስታርታፕ በጣም ብዙ ወጣቶችን መቅጠር ይችላል። ስለዚህ ቻይና ውስጥም አሜሪካ ውስጥም አውሮፓ ውስጥም በጣም ብዙ ስታርታፖች ከነበሩበት አስጊ ቦታ ተነስተው ትልቅ ደረጃ ደርሰዋል። ስፔስ ኤክስ የኤለን ማስክ ካምፓኒ ነው፣ ታውቁታላችሁ። ስፔስ ኤክስ መጀመሪያ በሚነሳበት ጊዜ ስታርታፕ ካምፓኒ ነበረ። በዛ ሰዓት ላይ የዛ ስታርታፕ ካምፓኒ ስኬት የማሳካት እድሉ ከ105% ብቻ ነበር። ግን ያን ሁሉ የሚያክል ሪስክን ሊወስድ የቻለው ኢለን ማስክ አጠገቡ በነበረው ኢንቫይሮንመንት የተመቻቸ የስታርታፕ ኢንቫይሮንመንትን በመጠቀም ዛሬ ላይ ከ2 ትሪሊዮን ዶላር በላይ የሚያወጣ ካምፓኒን አቋቁሟል። ስለዚህ ኢትዮጵያ ውስጥም በጣም ብዙ ወጣቶች በጣም ትልቅ ሀሳብን ይዘው ይነሳሉ። እኔ ከዚህ በፊት የዛሬ 4 ዓመት 3 ዓመት አካባቢ ላይ በጣም ብዙ የኢንተርፕረነርሺፕ ውድድሮች ላይ ተሳትፌ ነበር። ከዛ ውስጥ አንዱ ይሄ የምትመለከቱት ነው። በዛ ጊዜ ላይ በጣም ብዙ ወጣቶችን ተመልክቼ ነበር። ኤአይ ላይ ያዛኔ ገና የቴክኖሎጂ ነገር እንደዚህ ባልተስፋፋበት ሰዓት ላይ በኤአይ ቴክኖሎጂ ላይ በጣም ብዙ ነገሮችን ፈጠራዎችን እየሰሩ የሚንቀሳቀሱ ልጆች ነበሩ ማለት ነው። እነዚህ ልጆች በሰዓቱ ላይ 5 ሚሊዮን ብር ይከፈላቸዋል ወይም ደግሞ ታሸንፋላችሁ ተብለን ነበር ውድድሩ ላይ የቀረብነው። እግረ መንገዳቸውን አዋሽ ባንክ የ3 ቀን የኢንተርፕረነርሺፕ ስልጠና ሰጥቶን ነበር። አሁን ከዛ በመነሳት ኢትዮጵያ ውስጥ የስታርታፕ ውድድሮችም ተዘጋጅተዋል። በኢቲቪ የሚተላለፍ ፕሮግራሞችን አይቻለሁ። ስለዚህ በጣም ብዙ ሰው ግን ኢትዮጵያ ውስጥ ይህንን ነገር እንደማያውቅ ነው አንድ የተረዳሁት ነገር ማለት ነው። ይህንን የምታውቁት እንዴት ነው? እኔ አሁን የዛሬ 5 ዓመት ከጎንደር ዩኒቨርሲቲ ድሮፕ አውት አድርጌ በወጣሁበት ጊዜ ላይ የራሴን ቢዝነስ ለመጀመር ሩጫዎችን ጀምሬ ነበር። በዚህ ውስጥ ኢኖቬሽኖች ነበሩበት፣ የራሴን ፈጠራኞችን ይዤ የመጣሁበት ጉዳዮች ነበሩ። እንደዚሁም ደግሞ ኖርማል ቢዝነሶችን ለመስራት የሞከርኩበት ጊዜ ነበር። በዚህ ሰዓት በጣም በትልቅ ደረጃ በካፒታል ሁኔታ ተፈትኜ ነበር። ስለዚህ አሁን ላይ ግን ከአዲስ የሚመጣ ትውልድ ወይም ከኔ ኋላ የሚመጣ ወጣት ይሄንን ነገር በማወቅ ይሄንን ያለውን እድል በማወቅ በጣም ብዙ ይጠቀማል ብዬ አምናለሁ። ለዛም ነው አብዛኛዎቻችሁ ይሄንን ነገር ማጥናት አለባችሁ ብዬ አስቤ ትልቅም ቪዲዮ ለእናንተ ለመስራት የተገደድኩት ማለት ነው። የስታርታፕ አዋጁ ጉዳይ የሚመለከተው ሚኒስተር ኦፍ ኢኖቬሽን ኤንድ ቴክኖሎጂ ነው። ያው በዚህ ሚኒስተር ስር ነው ይሄ ጉዳይ የተካተተው። ስለዚህ እዛ ሄዳችሁ እውቅናውን ማግኘት ነው ከእናንተ የሚጠበቀው። የቀረው ነገር በበፊቱ ሲስተም ነው የሚቀጥለው። ለምሳሌ ፒኤልሲዎችን ካቋቋማችሁ የእናንተን ፒኤልሲ ትቀበሉና ያንን በኢኖቬሽኑ ስር ሄዳችሁ ማስመዝገብ ነው። እዛ ሚኒስተር ኦፍ ኢኖቬሽን ኤንድ ቴክኖሎጂ ትሄዱና የእናንተ ስራ ስታርታፕ መሆኑን በዛ ባለው ስታርታፕ አዋጁ ስር መሰረት ባሉ ካሪኩለሞች ታይቶ ያ ነገር ከጸደቀላችሁ በኋላ ያንን ወረቀት ከወሰዳችሁ በኋላ በእነሱ እውቅና ስር ከሆናችሁ በኋላ ነው ባንክ ሄዳችሁ ግራንት መቀበል ወይም ደግሞ ሙሉ ለሙሉ ሲስተሙን እነሱ ነው የሚያመቻቹላችሁ ማለት ነው። ለምሳሌ እኛ አሁን በፊት ላይ ቀበሌ ሄዳችሁ ብትቀበሉ የኢንተርፕራይዝ በኢንተርፕራይዝ ብትደራጁ ቀበሌው ነው ሁሉንም ነገር ደብዳቤውን እየጻፈላችሁ ወደምትሄዱበት ቦታ ሁሉ እየሄዳችሁ ነገሮችን የሚጨርስላችሁ ማለት ነው እንጂ እናንተ አይደላችሁም። ይሄኛውም የስታርታፕ አዋጅ በእናንተ ላይ ያንን ነገር ካጸደቀ እና ወረቀቱን ከሰጣችሁ ልታገኙ የምትችሉትን ጥቅማ ጥቅም ታገኛላችሁ ማለት ነው። ማብራራት ያለበት በዚህ ቪዲዮ ላይ ጥቅማ ጥቅሞቹ ነው። ስለዚህ ጥቅማ ጥቅሞቹን 1 2 3 ብዬ ላብራራላችሁ። የመጀመሪያው የስታርታፕ ጥቅም ምንድነው? ግራንት ማግኘታችሁ ነው። ምክንያቱም በጣም ብዙ ወጣት ግራንት የለውም በአሁኑ ጊዜ ላይ ወይም ደግሞ ገንዘብ የለውም፣ የመነሻ ካፒታል ተመናሽ ያልሆነ ማለት ነው። እናንተ ግን ከኋላ የምትመጡ አዳዲስ ሰዎች ይህንን እድል የምትጠቀሙበት ሁኔታ ካለ ተመላሽ የማይሆን ግራንት ከባንክ የምትበደሩት ገንዘብ ይመለሳል። መመለስ ብቻ አይደለም በኢንተረስት ነው የሚመለሰው፣ ወለድ አለው። ይሄኛው ግን ያለምንም ወለድ ያለምንም ተመላሽ የማይሆን ገንዘብ ሙሉ ለሙሉ ተቀብላችሁ ስራውን መስራት መቻላችሁ ነው። ስለዚህ ይሄ ትልቅ ዜና ይመስለኛል። ሁለተኛው ደግሞ
የ8 ዓመት የታክስ እፎይታ ማለት በየሁለት ዓመቱ የምታሳድሱት ነው። በየሁለት ዓመቱ እየሄዳችሁ የታክስ እፎይታችሁን እያስረዘማችሁ ለ8 ዓመት ቢዝነሱ እስኪያድግና ራሱን እስኪችልና ታክስ ወደ መክፈል አቅም እስኪመጣ ድረስ የምታደርጉበት ነው። ይሄም በጣም ትልቅ የሆነ እድል ነው። ምክንያቱም እዛ እየሄዳችሁ ታክስ መክፈሉ ምናምኑ ራሱ የሚገለው ጊዜ ቀላል አይደለም። እንደ ስታርታፕ ጊዜያችሁን ሁሉ ፎከስ ማድረግ ያለባችሁ በስታርታፑ ላይ መሆን ስላለበት ማለት ነው። ሶስተኛው ደግሞ የኢኖቬሽን ስራ ከሆነ የፈጠራ ስራችሁ ከሆነ ያንን የፈጠራ ስራ ጥበቃ ያደርግላችኋል ኢኖቬሽን እንደ ቴክኖሎጂ ሚኒስቴር ማለት ነው። አራተኛው ደግሞ ከውጭ ሀገር የምታስመጣቸው ነገሮች ካሉ ታክስ ፍሪ ማስገባት ትችላላችሁ። ቀረጥ ምናምን የተለያየ እናንተን የሚያስጨንቋችሁ ነገሮች አያስጨንቋችሁም። እንደዚሁም ደግሞ በቀላሉ ታስገባላችሁ። ለምሳሌ በጣም ብዙ ማሽነሪዎች ሊያስፈልጓችሁ ይችላሉ። የቴክኖሎጂ እቃዎች ከውጭ የምታስገባቸውን ነገሮችን በቀላሉ በዚህ መልክ መጠቀም ትችላላችሁ ማለት ነው። ይሄ ነገር በፊትም እኮ ነበር። በጣም ቢዝነስ ላይ ያሉ ሰዎች እናውቀዋለን ነበር። ለምሳሌ አውሮፓኖች፣ አሜሪካኖች በተለያዩ ኦርጋናይዜሽኖች እና ኤንጂኦዎች በመጠቀም ፈንዶችን፣ ግራንቶችን፣ ዶኔሽኖችን ለኢትዮጵያኖች ይሰጣሉ። እንደዚህም ደግሞ ለአፍሪካኖች ይሰጣል። ግን በጣም በሚያሳዝናችሁ ሁኔታ ትክክለኛዎቹ ስራ ፈጣሪዎችና የኢኖቬሽን ባለቤቶች እያሉ ይህንን ገንዘብ የሚቀበሉት ልክ ያልሆኑ ሰዎች ወይም ደግሞ በኔትወርክ ውስጥ በትስስር በማድረግ ገንዘቡን ለማይገባ ሰው በማዋል ትክክለኛውን ስራ የሚሰሩ ሰዎች እየተሸፈኑ ነበር እስከ ቅርብ ጊዜ ድረስ። ወይም ደግሞ አሁንም ያለው ሲስተም ያ ነው። በዚህ ውስጥም የሆኑ ፋውሎችን ይሰራል አውቃለሁ። ግን ብዙዎቻችንን የሚያስጠቅም ከሆነ ችግር የለውም። ፋውል ማለት 9 ሰው ሪል ሰዎች ተጠቅመው አንድ ሰው ፋውል ከሰራ አያሳስብም። ይሄንንም ያው እንዴት ልትረዱ ትችላላችሁ? የእርዳታ ድርጅቶች ኢትዮጵያ ውስጥ ሲኖሩ እነዚህን የእርዳታ ድርጅቶች ለመርዳት የሚመጡ ፈረንጆችን ገንዘብ እየተቀበሉ ትንሽ ገንዘብን ለተረጂዎች እየሰጡ የቀረውን ገንዘብ መኪና እንደሚገዙበት የቻሪቲ ሰዎች ልትረዱ ትችላላችሁ። የመጨረሻው ኢትዮጵያ ውስጥ ያላችሁ ወጣቶች አሁን ላይ ነቃ በሉ። ቢዝነስ ምን እንደሆነ ቶሎ ብላችሁ አጥኑ። ስለ ቲን ነምበር፣ ስለ ቢዝነስ ላይሰንስ የማያውቅ ትውልድ ከዚህ በኋላ ሰርቫይቭ ያደርጋል ብዬ አላስብም። በፊት ላይ ስራዎች የሚሰሩት በትውውቅ እዚሁ ሀገር ውስጥ ኮንትሮባንድ የሚሰራ አጭበርባሪ የሚከበርበት አገር ነበር። አሁን ላይ ግን ነገሮች እየተቀየሩ ከመጡ አእምሮ ያላቸው ሰዎች የሚከበሩበት፣ ፈጠራ ያላቸው ሰዎች የሚከበሩበት፣ እንደነ ኢለን ማስክ እና እንደ ቢል ጌት የሚያስቡ ሰዎች የሚከበሩበትና ቢዝነሳቸው የሚያድግበት ሲስተም እየተፈጠረ ይሆናል ብዬ ተስፋ አድርጋለሁ። ስለዚህ በዚህ ሰዓት ላይ ያላችሁን እውቀት ያላችሁን ህልማችሁን ተጠቅማችሁ ጊዜያችሁን በአግባቡ ተጠቅማችሁ መጠናት ያለበትን ነገር ሌሎች ቪዲዮዎችን ከምታዩ ስለ ስታርታፕ፣ ስለ ቢዝነሶች፣ ስለ ስቶክ ማርኬት ቀጣይ ደግሞ ስለ ስቶክ ማርኬት ሰራላችኋለሁ። ኢትዮጵያ ውስጥ የተጀመረው የካፒታል ገበያ ወይም ስለ ስቶክ ማርኬት እንደዚሁም ደግሞ ስለ ፎሬክስ፣ ስለ ክሪፕቶ ካረንሲ፣ ስለ ዲጂታል መኒ እና ስለ ዲጂታል ዓለሙ ጉዳይ ደግሞ እዛ ያለው ቢዝነስ ሌላ እንደመሆኑ መጠን እዚህ ጋርም ደግሞ በኤአይ ላይ የምትሰሩ እንደዚሁም ደግሞ ፊዚካል ቢዝነስ ላይ በግብርናው ላይ ሊሆን ይችላል፣ በኮንስትራክሽን ላይ በተለያየ ቢዝነስ ላይ የምትሰሩ ሰዎችም ነቃ በሉ። ወጣቶች በዚህ ሰዓት ላይ ራሳችሁን ማስተማር ያለባችሁን ሰዓት አስተምሩ። እንደ በፊቱ የምናለቃቅስበትና ነገሮች አይመቹም የሚሉበት ሁኔታ ላይ አይደለንም ያለነው ብዬ ተስፋ አደርጋለሁ። በቀጣይ ደግሞ ስለ ስቶክ ማርኬት አንድ ቪዲዮ ሰራላችኋለሁ።